አረቄ አልወድም። ጠላ ብቻውን የምጠጣው። ደመቄ አውቀዋለሁ። ታውቂያታለሽ? አንድ ጣሳ እስቲ ግዙላት ይምጣ። ሰው ማስቸገር ሆነብኝ። እኔ አሁን አረቄ አልወድም። እውነት ኧረ እውነት እኔ እኮ ሰምቻለሁ። ማርያም ቀደም ነበር የምጠጣ። አሁንስ? አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጡ አምጡ ነው ነበር የምልህ። እሺ ከዚያ ጨጓራዬንም ጎዳኝ ተቆ በጊዜ ነው ያቆምሽው አንቺ? አዎ ጠላ ብቻውን የምጠጣው። ጠላስ ማን ነው የሚሰጥሽ? ጠላማ እነማም እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመቀው የማጥሩ ሰው እናንዳርገው ነው። ምንም አይልሽም? አረቄው ነው እነሱ ሲጠጣ ራሱ ጠጥቻለሁ። ለምን አስጠላሽ? ሲሸተኛ ራሱ በጣም ደም ነው የሚፈለው። ጠላና ውሃ በምን ይለያያሉ? ውሃው ተሸልቆ ይመጣና ጠላ ይቦጩበታል። እሺ ሲቦጩበት ያ ተላይ ሆኖ ቆይና ይጣራል። እሺ ሲጣራ መጠጣት። ለ5 ዓመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ አልወግም። ጠላው ግን አያሰክርም? አዎ አይሰክርም። ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን። እነሱ አረቄም ጨምሮ ስለሚጠጡ ነው። ቆይ ግን ለህፃን ልጅ ጠላ አሁን ከተማ አይሰጥም። እናንተ ጋር ሁሉም ህፃን ጠላ ይጠጣል? እነ ስቲቭና ዳን የሚባላሉ። እነሱ ግን አይጠጡም። ማን ያልሽው ስማቸው? እስጢፋኖስና ዳንኤል ነው የሚባሉ አሉት። እነሱ አረቄም ቡናም ሁሉን ነገር አይጠጡ። አንቺ ቡና ትጫለሽ? አዎ። ከማን ጋር? ተማጥፎ ቤትም ሲፈለጥ ጣሉ። እማጥሩ ሰው ደህና ናቸው? ደህና ናት። ከብቷ እንዴት ነው? ከብት የለም። ግርጣት እሳቸው ቤት ቡና ሲፈለጥ ትጫለሽ? ተመ ቤትም ተማጥሩ ሰው ቤትም ተደመቀ ቤትም ተኛ ቤትም ጠጣለሁ። እነ በረከት ቤትም እና ተናንዳርጌ ቤት እናንዳርጌም ቤት አለ። አሁን እኔ ገጠር ልገባ ነው። ገጠር ምን እዛ ለመሞት ፈልጋል እንዴ? ሳቆ ተኩስ ነው እና ይቅርብኝ። አዎ ይቅርብህ። ቆይ አሁን ጥያቄ ቡና ስትጠጡ ማለት ነው የሰው ስም የምታነሳው ማን ነች? ሁሎችም ያነሳሉ። አንቺም ጭምር ማለት ነው? ማን ስም ነው የምታነሱት? አሁን ብዙ ጊዜ የብዙ ሰው ነው አዝምረታ ነግሮ ማያልቅ። እና አሁን የሰው ስም ሲነሳ አንቺ አብረሽ ታነሳለሽ? እናቴም አታነሳም፣ እቺ መቅደስም አታነሳም። እንዴ እቺ መቅደስ ከእናንተ ነው እንዴ መጣች? አይደለም አዲስ አበባ ናት። አዎ ነች እኮ ታስታውቃለች። የአዲስ አበባ ልጅ ናት። ታስታውቃለች። ቆንጆ ናት። እሺ አንቺ ቡና እየጠጣሽ እነሱ የሰው ስም ሲያነሱ ማለት ነው ታዳምጫለሽ? እያዳመጡ እጠጣለሁ። ደስ ይላል ወሬው? ጣፍጣል ወሬው። ከቡናውና ከወሬው የቱ ይጣፍጣል?